ስጠኝ በጣም አመሰግናለሁ። እስካሁን ከመጣን ማለትም በሰዓቱ ከግዳጅ ከተያዘን እለት ጀምሮ እስካሁን ባለንበት ቆይታ ማለትም ሙሉ በሙሉ በትግራይ መንግስትና በትግራይ ህዝብ እጅ ላይ መሆናችን ይታወቃል። ይሁን እንጂ እኛ ስንመጣ ሁላችንም ማለትም ከማሰልጠኛ ጀምረን ከመጣን በኋላ ወደንም ሆነም ተገደን ብንመጣ ለትግራይ ህዝብ ምንም ጠላትነት እንኳን ባናስብም አፈሙስ ዞረን የተቀመጥነው ወደ ትግራይ ነበር። እንደዛም ሆኖ ከተያዘን በኋላ ጠላት ናቸው ሊጨፈጭፉና የመጡት እኛን ሊገሉ የመጡ ጠላቶች ናቸው ብሎ እንደ ጠላት ያዩበት ሁኔታ እስካሁን እንደራሴ ያላዩበትም። ለዚህ ዋና ምስክር የሚሆነው በሰዓቱ ልክ ከተማረከን ሰዓት በዛች ደቂቃ ውስጥ ዋጥም እና የተወሰነ ሬሽን ጉድለት ነበረ። እንደማረኩን እንኳን ቁጭ በል ኮቾሮ ኪስ ውስጥ ይዛል ካሊያስከ እንካ ምናምን ብሎ ስመግቡን ነበር በዛች ሰዓት እዛች ቦታ ላይ ማለት ነው። ከዛ ሳንነሳ በተጨማሪ በማግስቱ እንኳን ስንጓዝ 3-4 ቀን መንገድ በእግራችን እንደተጓዘን ይታወቃል። በዛን ሰዓት በባዶ እግራችን ስንጓዝ የከተማ ነዋሪዎች የተለያዩ የገጠር ነዋሪዎች ያላቸው ነገር መንገድ ላይ ወጥቶ እንጀራ ጫማቸውንና ወዘተ ያቃበሉን እስከዚህ አድርሶናል። በተጨማሪ መቀሌ ስንገባ እንኳን አንድም የሆነ ወላጆች እያለቀሱን አባቶቻችን ጨምሮ እንደዛ የተቀበሉበት ሁኔታ ነው የነበረው። ያካፈለ ያበላና ያጠጣን ህዝብ መጀመሪያ ከጠላትነት አልፎ እንደ ወገን አስቆጥሮን ለዚህ ለሚረት ስላብቁ በእኔና በመላው ሰራዊቱ ስም አመሰግናለሁ ማለት ነው። በመቀጠል እኔ እንደራሴ የምለው ዳግመኛ በማንኛው ዓለም ማለት በቃ አሁን ታሪክ የሚወቅሰው ነው ይሄ ማለት ነው። ታሪኩ እርስ በርስ ውጊያ ማለት ቀላል የሚባል አይደለም። በታሪክም በልብ ወለድ እንኳን ዝም ብለህ ስታነብ ይዘገንና አይደለም በአካል ራሴ አይተ የምትረዳው እርስ በርስ። ለምሳሌ ከዚህ በፊት በሲቪል ዓለም በተለያየ ስራ መቀሌ የመጣ ሰው ሊኖር ይችላል። ባለፈው በእግራችን ተጉዘን ስንመጣ ግን ምን ያክል ጭር እንዳለች ከልብ የሚያሳዝን ነው። ከልብ ማለት ነው። ያቺ ከተማ ለምሳሌ እንደ መርካት በቃ ስታየው ውበትና ግርማ ሞገስ በጣም ያጎናጸፈን የነበረው ግን ያም አልፎ ዛሬ ያሉበት ሁኔታ እነሱም ፈጣሪ ከዚህ አውጥቷቸው እኛን እንደማንኛው 360 ዲግሪ ኢትዮጵያዊ ነን የሚል ኮንፊደንስ ኖሮን ከሁሉም ጋር የምንገናኝበት እድል ያው እየተማጸንኩ እኔ እንደራሴ ከዚህ በኋላ ትግራይ ብቻ ሳይሆን በማንኛው ኢትዮጵያ ውስጥ እርስ በርስ የሚካሄድ በማንኛው ብሔር ውስጥ በማንኛው በቃ ወረዳ ክልል ወዘተ አንድ ደም ኢትዮጵያዊ ብቻ የሚያስብል ደም ከሌለ በስተቀር የኔ ጥቁር ደም ከንቱ መሆኑን አምናለሁ። በትክክል ማለት ነው። ለአንድ ወገን አፈሙዝ ከመዘዝኩ በኋላ የኔ ጥቁር ደም ተበላሽቷል፣ ተቀባይነትም የለውም፣ ታሪክም ደግሞ አይዘክረው። ይሄን አምኜ ቀጣይ በማንኛው ቦታ በማንኛው ስፍራ ከእንደዚህ አይነት ጉዳይ ቆጠባለሁ እላለሁ። አመሰግናለሁ። ስሜ አብዱሰላም ይባላል። ያው እስካሁን ድረስ በቆየሁት ቆይታ ውስጥ ያደረገልኝ ለትግራይ መንግስትና ለትግራይ ህዝብ ምስጋና ማቅረብ እፈልጋለሁ። እስካሁን ድረስ በህይወት ያቆየኝ ከሚበላው ላይ ቀንሶ ለኔ እያቀለበኝ የሚታጠበው ሲያጣ ውሃም እያቀረበልኝ ሁሉ ነገር እያደረገልኝ እያንከባከበልኝ ምንም ሳልቸገር ምንም ሳልሰቃይ ያው እስከዚህ ድረስ አድርሶኛል። አሁንም ድጋሜ ምስጋና ማቅረብ እፈልጋለሁ። ለምን ጦርነት ማለት ለኢትዮጵያ አይበጃትም። ለኢትዮጵያ የሚፈጀው ፍቅር ነው። እንደ ድሮ ተፈቃቅረን እንድንኖር ነው። ከዚህ ቢወጣም እኔ ማስተላለፍ የሚፈልገው ለኢትዮጵያም ህዝብም ይሁን ለወጣትም ለሴቶችም ይሁን ለምን ከዚህ እስካሁን ድረስ ውጊያ አይተናል። በተለያየ ቦታም ገብተን አይተናል። የተለያየ ስራ መሰርተን አይተናል። ለኢትዮጵያ ውስጥ አሁን በጣም ከፍተኛ የሚያስፈልጋት መውጣት ወጦ ሲገባም ፍቅር ነው። ጦርነት ለማንም አገር እንደማይበጀው። ስሜ አስቻለው ይባላል። ጋላ ሲያዙም አይዞን ያሉኝ ሲይዙኝ በጣም ችግር የለም እኛም ወገን ነን ያሉኝ በጣም ተስፋን የተሰማኝ ማለት ነው ሲያዙኝ። ከዛ ከነሱ ጋር መንገድ ጉዞን ጀመርኩ። ያው ጉዞ ላይ እቺን ያዝ ኮሸሮ እየሰጡኝ ነበሩ። በጣም ነው ያመዘገንኳቸው። ጥላት እኔ እንደ ጥላት አላዩኝም። ምክንያቱም ወገንም እንደዛ
ኮሾሮ እንካ እቺን ያዝ ውሃ ጠጣ መንገድ ላይ ወጥቶ በብዙ ጥሩ ነገር ነው የቀበሉን ማለት ነው። ስለዚህ እኔ እንደዛ አይነት ጥሩ ነገር እንዳውም ጥላት ሆኜ መሳሪያን ታጥቄ ማቅረቤ ችግር አለብኝ ይገለኛል ብዬ ነው ያሰብኩ። እነሱ ግን መልሶ ያሳዩኝ ደስታ በጣም ደስ ብሎኛል ማለት ነው። ስለዚህ እኔ ለነሱ ባለውለታዬ ናችሁ ማለት ይቻላል። እነሱ ለወደፊቱ ማለት ነው። ምክንያቱ ጥላት አይደሉም። ጥላትና ወገንን ለይቶ የሚያውቁ ዜጋ ናቸው። ስለዚህ አንተ ታጥቀ መጥተህ እሱ አይዞ አልመታ ምናምን ብሎ ሲይዝ በጣም ሼም ነው ማለት ነው። የትግራይ ህዝብ እኔ በጣም ልዩ በእርግጥ እንደዛ አልመሰለኝም፣ ግን ገብቼ ሳያቸው መንገድ ላይ እናቶች እየለቀሱ እኔ ባዶ እግር እየርኩ እንካ እቺን ልበሳት ብሎ ሰጠችኝና በጣም ውሃ ላይ ማለት ነው ስትሰጠኝ በቃ ለቅሼ ጫማን አርጌ መንገዱን ቀጠልኩ ማለት ነው። እንዳለፍኩ መንገድ ላይ እንጀራ እናቶች እየለቀሱ ማለት ነው። ስለዚህ ይሄ ህዝብ ጥላት አይደለም በፍጹም ማለት ነው። ጥላት ብሎ የሚያዩት ፖለቲካ አራማጆች ዝም ብሎ በቃ ወሬ ያልሆነ ህዝቡን የሚሞሉት ናቸው እንጂ ህዝቡ የውሃ ናቸው። በተለይ እናቶች ለዚህ እናቶች እኔ በጣም አመሰግናቸዋለሁ ማለት እናቶች ከእናቴ ለይቼ የማይበት ምክንያት ምንም የለኝም ማለት ነው። ስለዚህ እኔ ለነሱ መጥፎ ካሁን በኋላ መጥፎ ለነሱ ሀሳብ የለኝም። የትም ሀገር ቢሄድ ማለት ነው የማይረሳ ውለታ ነው። ስለዚህ የትግራይ ህዝብ በጣም የተለየ አመለካከት ያላችሁ የሰው ልጅ ትልቅ ቦታ ያላችሁ ጥሩና መጥፎ ለይቶ የሚያውቅ ጥላትና ወገንን ለይቶ የሚያውቅ ህዝብ በመሆኑ በግሌ እኔ በደንብ ነው የተረዳሁት ማለት ነው። የኢትዮጵያ ህዝብ ያው የትግራይ ህዝብ ወገን ነው። እንደ ወገን ይሄ አይሆንም ብሎ ተቃዋሚ መውጣት አለበት እንጂ ይሄ ህዝብ ላይ መዘመት የለበትም። ህዝብ ተሳስቷል። መንግስት ነው አሉባልታ ወሬ የሌለ ልብ ወለድ ፖለቲካ እየቀሰቀሰ ወደዚህ እያመጣን ያለው እንጂ በጣም ህዝቡ እኮ የሆነ ገበሬ አውጥተ የትግራይ ህዝብ ጥላት ነው ብትለው ጥላት አይለውም፣ በፍጹም አይልም። ግን ካድሬዎች ናቸው ይሄን እየሰሩ አሉት ማለት ነው። ይሄ ህዝብ ለየት የሚያደርገው እኔ ብሔር ሳይለይ ምን ሳያደርግ በተለይ አማራ ተወላጆች ስንያዝ አካባቢ እየፈሩ ነበር፣ ስም እየቀየሩ ነበር። ግን እነሱ አይዞ ችግር የለም እያሉን ተቀበሉን ማለት ነው። ስለዚህ እኔ ይሄን ህዝብ ትልቅ ቦታ ነው ያለኝ። እኔ በህይወት እየኖርኩ ያለው ድረስ ትልቅ ቦታ ነው ያለኝ። የርኩበት ቦታ ሁላ የነሱን ንክክና የሚነካውን ሰው ደስ አይለኝም፣ አልፈልግም። ለነሱ ትልቅ ቦታ ነው ያለኝ ብዬ ነው የማምነው። ጁንታ እንደዛ ነው ሲሉ ብዙ ስሜት ይሰማኝ ነበር። አሁን ሰዓት ግን መጥቼ ስላየሁት ምንም አይመስለኝም። እነሱን የሚነካም አልፈልግም። ለነዛ እንደዛ የሚያደርጉ ሰዎችም እንዲቆም ለቀስቀሳ የሚነሱ ወጣቶችም እንዳይሄዱ በበኩሌ ድርሻን ይወጣለሁ። መሰረታዊ ወታደር ቢኒያም ከበደ እባላለሁ። ስለ እንክብካቤ ያው የትግራይ ህዝብ ባለው አቅም ምንም ነገር ሳያጎልብን በሰላም ቆይተናል። ዛሬ ደግሞ ተለቀናል። በጣም ታላቅ ደስታ ተሰምቶኛል። ለህልውናው ለነጻነቱ ሲል ነው ተኝቶ መሞት የለበትም፣ እየተራበ መሞት የለበትም። ለህልውናው ሲል ነው እየታገለ ያለው። ይሄንን እኔ ማምኛለሁ። በምችለው መጠን በአካባቢ ላይ ወይ ቤተሰቦቼ ጋር በደረስኩበት አጋጣሚ ይሄ ትውልድ ለትግራይ ህዝብ ያለው የተሳሳተን ግምት ቀርፎ የትግራይ ህዝብ መልካም መሆኑንና የትግራይ ህዝብ ለነጻነቱ ለራሱ ነጻነት ሲል የሚታገል ሰው መሆኑን እጄ እገልጻለሁ። ቃላት ያጥረኛል። በጣም ነው የማመሰግነው። በእውነት በጣም ደስ ብሎኛል ለዚህ ቀን በመብቃቴ። እንግዲህ ያው በጣም ነው የማመሰግነው ለትግራይ ህዝብና ለትግራይ መንግስት። እንግዲህ ሁሉም እዚህ ጋር ያየውን ነገር አይቷል፣ የተገነዘበውን ነገር ተገንዝቧል። የትግራይ ህዝብ ማለት ምን እንደሆነ አይቷል። ከመማረኩ ሰዓት ጀምሮ እንግዲህ እናቶች፣ ወንድሞች በየመንገዱ ላይ ሲያደ እንደ ጠላት ሳይሆን እንደ አንድ ወዳጅ ነው ጥላቻን በፍቅር ለማሸነፍ ነው የሞከሩት። እና በቃ ከዚህ እኛ ብዙ ነገር ተረድተናል። ብዙ ነገር ያደርጋል ብዬ ገምታለሁ። አመሰግናለሁ። ስሜ ረሺድ ሱፊያን ይባላል እና ለትግራይ መጀመሪያ እኔ መስጋና የሚያቀርበው ለትግራይ ህዝብና ለትግራይ ሰራዊት ለኛ ያደረጉ አስተዋጽኦ በጣም ከፍተኛ ነው። በጣም አመስገን እፈልጋለሁ። ስንታመም ሲያሳምሙን የነበረ ህዝብ ነው እና በጣም ወዳቸዋለሁ። አመሰግናለሁ። በሚንደበት የሰራዊት የወደፊትም የሰላም ሰራዊት መሆን እንዳለብን እኛ አንድ ላይ ሆነን ተደምረን እንደ በፊቱ ሰላም መምጣት እንዳለብን ነው በእኔ ሀሳብ። አመሰግናለሁ። ወዳቸዋለሁ። አርቀተ ወልደ ሚካኤል ይባላል እና እኔ የምገልጸው ነገር ምንድነው ያው ለትግራይ መንግስትና ትግራይ ህዝብ ከሰኔ 19 ጀምሮ ወደ እነሱ ከተማረከን ጀምሮ እስካሁን በደህና ሁኔታ ሲያስተምሩን፣ ሲንከባከቡን፣ ሲበሉ አብረን የበላን፣ ሲጠጡ አብረን የጠጣን አቆይቶን ለዚህ ደረጃ በማድረሳቸው ከልብ አመሰግናለሁ ማለት ነው። በራሴ ማለት ነው። በዚህም በሞሮኮኛ ስምም አመሰግናለሁ።
ስለዚህ ምንድነው አሁንም ቢሆን እኔ ማስተላለፍ የምፈልገው ምንድነው እኛ እርስ በርሳችን ነው የተገዳደልን ያለነው። እርስ በርስ ጦርነት ማለት ያው ወንድም ለወንድም ነው የሞተ ያለነው። ይሄ ነገር እኔ በተማርኩት ትምህርት ተነስቼ ሂጄ ወንድሞችንም እህቶችንም እዛ ያለው ህዝብንም ለማስተማር በጣም የበቂ በላይ ትምህርቶችን ወስጃለሁ። ስለዚህ አሁንም ቢሆን የኢትዮጵያ ህዝብ ጦርነት አይዋጣትም። ትግራይ ህዝብ ድሮም አብረን ስንኖር የነበረን ነው። አሁንም አንድ ነን፣ ወደፊትም አንድ ነን። ስለዚህ እኔ በተማርኩት ትምህርት ተነስቼ ሂጄ ብዙዎችን አስተምራለሁ። ለስራ ለቃትን ኩተረፈ ባላላው የተያዙት ወይም የመጣውበት ከቆቦ አካባቢ ነው። ከተማ አካባቢ ላይ ነው የተያዝኩት። ከተያዙት ቀን ጀምሬ ካላማጣ ጀምረ እስከ መቀሌ በምንመጣው ሰዓት ላይ እናቶቻችን እህቶቻችን የትግራይዋን ህዝብ አጠቃላይ እንደ ህፃናት ሁሉም አጠቃላይ ጀምሮ ውሃ፣ ምግብ፣ የተለያየ ነገር ቁሳቁሶችን፣ ጫማ፣ ልብስ አጠቃላይ በባዶ እግር ያለውን የሌለውን እየለዩ ደካማን በማገዝ እስከዚህ ድረስ አድርሰውናል። ከደረሱን በኋላም በጣም በሚገባው አለን እስካሁን ድረስ የተቻለውን ያህል መጠን የውሃም የሻወርም አጠቃላይ የምግብ ሁኔታ መጠለያ እንዳለ አንድም ነገር ለሕክምና አገልግሎትም ሳይጎል እስካሁን ባለነው ድረስ በአሁኑ እስካሁን ባለነው ድረስ ምንም ችግር ሳይደርስ እስካሁን አለነ። ስለዚህ እኔ ትግራውያን ህዝብ ለመግለጽ በጣም ቃሌ በጣም ከባድ ነው። በነገራችን ላይ በጣም ከባድ ነው። መጀመሪያ ላይ እኔ አማራ ተወላጅ ነኝ። አማራ ነኝ የሚለው ነገር በፊት ላይ እንደምሰማ ከሆነ እንዲሁ ማየት ብቻ ሳይሆን አሰቃቂ ግድያ እንደሚፈጸም በጎማ በመኪና በማስጎተት በመናምን አጠቃላይ መረጃ ከተቀበሉ በኋላ በአሰቃቂ ግድያ እንደሚገሉ ነበር ሁኔታ ነበርኛ ነበር። ግን ከተያዝነ ቀን ጀምሮ አንድም ነገር የሰማሁት ያየሁት ነገር የለም። አሁንም ቢሆን ወደፊት ማስተማር ያለብኝ ትግራውያን ህዝብ እንደዚህ እንዳልሆኑ ነው። በቃ ጁንታ የሚባለው ሶስት ነገር ናቸው። አብይ መሐመድ፣ ኢሳያስ አፈወርቅና የአማራ አስፋፊ ኃይል የሚባሉ ነገሮች በመሬት ባልተነሳሰ መሬት ላይ ፌዴሬሽን ምክር ቤት በሚመለከተው መሬት በድንበር ላይ እነሱ ጣልቃ በመግባት ዋናኛው ደግሞ ኢሳያስ አፈወርቅ በመሬት ጣልቃ ሶስተኛው ወገን በመግባት በብጥብጥ በማድረጉ ካደረገ በኋላ ደግሞ የሱን ስልጣኑን ለማስፋት አብይም ቢሆን ለራሱ ለማስፋት እንደሚንቀሳቀስ ተረድቼዋለሁ። አሁንም ወደፊት ያለው ነገር ምንድነው ማድረግ ያለብኝ ከዚህ ያየሁትና የተማርሁትን በትክክለኛ በሚገባ በቋንቋ በተለያየ ቋንቋም ይሁን ሁለት ቋንቋ ሶስት ቋንቋም ሊኖረኝ ይችላል። በዚህ ቋንቋ በሚገባና በሚቻል ላይ ማስተምሩ እንዴት ነው ባገኘሁት አመለካከት ወይም በኢንተርኔት ይሁን በፌስቡክም ይሁን በዜናም ይሁን በአጠቃላይ ሙሉ በሙሉ በምሽግ ላሉት ለምሳሌ አስገድዶ ቢያስገቡን እንኳን እንደዚህ ነው ገብታቸው ያላፋሙስ እጃቸውን በመስጠት እኛ እንደዚህ ነበርና ያሊያ ደግሞ መግባት የተፈለገውን እዛ ህፃናት አሉ። ለምሳሌ ታዳጊዎች አሉ፣ እህቶቻቸው ወንድሞቻቸው አሉ። መግባት የሚፈልጉ ሊኖሩ ምናልባት ሊችሉ ይችላሉ፣ አለማወቅ ሊገቡ ይችላሉ። ስለዚህ እነሱ ደግሞ እንዳይገቡ በቃ በማስተማር ማለት ባገኙት ሚዲያ በማስተማር መግባት የለባችሁም። ትግራዋን ብትገቡም እንኳን ያላፈሙዝ ያለ ተኩስ እጅ ስጡ፣ ያለም አትግቡ። አገራቸው ላይ የእናት አባት ስራ ልማት ያለውን ልማት በማልማት መሳተፍ አለባቸው። ስሜ ዮሐንስ ሶርሳ እባላለሁ። ካምቦ ነው። ከመጀመሪያ ጀምሮ እስካሁን ያለው አያያዝ በጣም ምርጥ ነው፣ ከሚገባ በላይ ማለት ነው። እኔ እንደምታየኝ የውሸት ወሬ ነው ያወሩልን በፊቱ ማለት ነው። ተሸውደን ነው እዚህ ቦታ የመጣን፣ ወንድማሞችን ለማጥቃት ተሸውደን ነው እዚህ የመጣን። አሁንም ደግሜ የምናገር የምፈልገው እኔ እንደተሸወር ነው ሌሎች እዛ የቀሩት ወንድማሞችን እንትን እንዳይሉ ወደ ጦርነት አንድ ሰው እንዳይገባ እንደራሴ የምፈልገው ነኝ። እኔ ከበባ ላይ ሆኖ ከልከላ ላይ ሆኖ ለራሱ መብላ የለውም እኛን ሲያበላ የነበረ ትግራይ ህዝብ ማለት ነው። እኔ በጣም ነው የተሰማኝ፣ በጣም ነው ከአቅሜ በላይ የተሰማኝ ማለት ነው። ለራሱ ቆርሶ ካፉ ቆርሶ እኛን ሳበላ ነበር። ለራሱ ጫማ የለው ጫማ ሲሰጠን ነበር። ሸበጥ ያልሰጠን ነገር የለም። ሰው የሚበላ ነገር የለው። ሰው እየተፈናቀለ ነው። ሰው ጉዳት እየደረሰ ነው። መድኃኒት የለም፣ ምን የለም። ከምራብ ከመሞት ራብ ከመገለም ብሎ እየታገለበት ይገኛል። እኔ እጄ ወንድሞቼን ነው ማስተምሩ። ወንድሞቼን እንዳለ አስተምራቸዋለሁ በተሻለ መጠን ማለት ነው። እኔ እጄ እዛ ነው ማስተምራችሁ። በጣም መመክራችሁ ጓደኞች አሉ፣ እነሱን መክሯቸዋለሁ። ያገኘውን ሰው መክሯለሁ። ለምን ኢትዮጵያዊ ነን እኛ። እርስ በርስ ነው የተባላን በማየውን ነገር ማለት ነው። በመናቆ ነገር ነው የገባነው። እኔ በጣም ጸጽቶኛል። ትግራይ ህዝብና መንግስት በጣም አመሰግናችኋለሁ። በጣም ነው የምወዳችሁ ከልቤ። በጣም እናመሰግናችኋለን። እሺ
በዛሬው ዕለት የትግራይ መንግስት ከ9400 በላይ የኢትዮጵያና የኤርትራ ምርኮኞች በነፃ እንዲለቀቁ ውሳኔ ያስተላልፈዋል። የነዚህ ምርኮኞች መልቀቅ ዋና ዓላማ ያው የትግራይ መንግስት የትግራይ ህዝብ ከፖሊሲውና ከዓላማው የሚመነጭ መሆኑ ግንዛቤ እንዲያዝ ፈልጋለሁ። ዓላማው የትግራይ ህዝብ የሚዋጋ ህልውናው ለመረጋገጥ ነው። ጥምር ኃይል ተብሎ የኤርትራ፣ የኢትዮጵያ፣ የአማራ ኃይልን ለትግራይ ህዝብ ለማንበርከክ ለትግራይ ህዝብ ለመጨፍጨፍ በሁሉም አቅጣጫ ውጊያ ጦርነት እያካሄዱ ነው። የትግራይ ህዝብ ደግሞ ይሄ ጦርነት እየመከተው ነው። ከዚህ ጋር ተያይዞ ጦርነት ካለ መማረክ ካለ ደግሞ እነዚህ እንዴት ማኔጅ ማድረግ እንዳለብን እንዴት ማስተዳደር እንዳለብን ደግሞ ፖሊሲያችን ግልጽ ነው። ምርኮኛ የምንለቅበት ዋና ምክንያት ዋና ጠላት በአውደ ግንባር ተሰልፎ የሚዋጋ ወታደር ነው ዋና ጠላት ብለን ስለማናምን ነው። ዋና ጠላታችን ስርዓቶቹ ነው። የአብይና የኢሳያስ አፈወርቂ ዲክታተር መንግስታት ፋሺስቶች ነው የትግራይ ህዝብ ጠላት። ስለዚህ ግባ ባለው በኋላ እየረሸነው የሚያስገቡት እነሱ፣ እኛ ደግሞ ማርከን ትምህርት ሰጥተን ዋና ጠላቶቹ እነሱ እንደሆኑ የትግራይ ህዝብና የትግራይ መንግስት የነሱ ጠላት እንዳልሆነ አስተምረን የመልቀቅ ፖሊስ ነው ያለው።